ቅድም ኢሜል መርጠን ነበረ። ከዛ አሁን ምንድነው የምናደርገው እዚህ ጋር አሁን ማስተካከል ያለብን መጀመሪያ ላይ አቫተር ነው ፎቶአችንን እናስገባለን ማለት ነው። እዚህ ጋር ቼንጅ አቫተር የሚለውን ነክተን ከዛ ስማችንን አጥፍተን የፈለግነውን እናደርጋለን ማለት ነው። ይሄ የኢሜል ነው የሚመጣው ኦፕሽናል ማለት ነው። አሁን ደግሞ እናንተ እዚህ ጋር ዝም ብላችሁ ኤክስ የፈለጋችሁትን ስማችሁ ማለት ነው። ከዛ እዚህ ጋር ጀንደሩን ነው የምታስተካክሉ። ጀንደር ወንድ ከሆናችሁ ሜል እንደዚህ ይሆናል። ከዛ ሴት ከሆናችሁ ደግሞ ፊሜል ትላላችሁ፣ ቀይ ይሆናል ማለት ነው። ከዛ ማድረግ ያለባችሁ መጨረሻ ላይ እዚህ ጋር ኢንቪቴሽን ኮዱ ነው። ኢንቪቴሽን ኮድ ይሄኛው እዚህ ጋር የመጣውን እንደዚህ ታጠፉና ወደ ዌብሳይቱ ትመለሳላችሁ። ወደዚህ ስትመለሱ እዚህ ጋር ኮድ አለ እዚህ ጋር ማለት ነው። ይሄ ክቡ ማለት ነው። እሱን አንዴ እንደዚህ ጫን ስታደርጉ ምንድነው የሚሆነው? ይሄ ኮፒ ይላል ማለት ነው። ከዛ ኮፒ ታደርጉና እዚህ ጋር መታችሁ ፔስት ታደርጋላችሁ። የኔ እንደዚህ ነው የሚመጣ፣ የእናንተ ግን ኮዱ ይመጣል ማለት ነው። ከዛ እሱን ካስገባችሁ ማለት ነው ምንድነው የምታደርጉት? ሬጂስተር ትላላችሁ ማለት ነው። ሬጂስተር ማለት አፑ ላይ ተመዘገባችሁ ማለት ነው። ሬጂስተር ስታደርጉ ደግሞ ድጋሚ አሁንም የሚለውን ስትነኩ ድጋሚ ሎጊን ሊላችሁ ይችላል። ድጋሚ መታችሁ ምንድነው የምታደርጉ? አሁን የመረጣችሁትን ኢሜል ስትነኩ ምንድነው የሚለው ወደዛ ስፒን እንድታደርጉ ያደርጋል ማለት ነው። ስፒን ማለት እዚህ ላሳያችሁ፣ ወደዚህ መተን ማለት ነው። ይሄው እዚህ ጋር እንደዚህ አይነት ስፒን እንድታደርጉ ይመጣል ማለት ነው። አሁን ደግሞ ስለሱ የሚያሳይ ቪዲዮ እዚህ ጋር ስላለ ይሄንን ተጠቅመን ስፒን እናደርጋለን። ስፒን ካደረግን በኋላም ደግሞ ምን እንደምናደርግ አሳያችኋለሁ ማለት ነው።